والله አልድርህም አልኩት እዛው والله አልድርህም ራሴ ነኝ ማገባ ካልኩት በግልጽ አንቺ ብዳለኝ ማሻአላ ለማንም አልሰጥህም አልኩት ምናልባት ያንቺ ትዳርን በአግባቡ አለመረዳት ችግር ይሁን ይሄንንስ ራስሽን ጠይቀሽ ታውቂያለሽ ሲያስወርድሽ አረገዝኩልሽ ሲያስወርድሽ ጭንቅላትሽ ታማሚቶኛለሽ በዛ ላይ ደግሞ ስድብ ካለሽ ንቀት ካለሽ አሽሙር ካለሽ አትቹ ሁስኒ ያሉ ትቢተኛ ናት በጣም አስቸጋሪ ናት ተደባዳቢም ናት ሲባል ሰምቻለሁ እንዴት ነው ማለት ነው አላህ ይክሶኛል ለሁን ባለው ትዳሬ አሁን ባለው ባሊ አሁን ባለው በባሊ ቤተሰብ ክሶኛል አልহামዱሊላህ ረቢል ዓለሚን ሶ አንደኛ ሚስት ቀረካላት ፋይት መጀመር ካለባት ከባሏ እንጂ ከምትመጣው ሁለተኛ ሚስት ነው ይያላል ሁለተኛ ሚስቱ ነሽ ስትገቢ የመጀመሪያ ሚስቱ እንዴት ተቀበለችሽ ሲጀመር ሚስቱን የሚፈራው አንድ ሁለተኛ ማግባት የለበትም ለሷ የገዛውን ቀለበት ለዚህኛው መግዛት መቻል አለበት ዛሬ ላይ ወንዶች ግን ይሄንን ያደርጋሉ የሚለው ነገር በጣም ጥያቄ ውስጥ ይገባል بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ የሱመያዎች ፖድካስት ነው በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው ዛሬም እንደተለመደው እንግዳ ጋብዘናል የዛሬዋ እንግዳዬ ሁስኒያ ጀማል ወይንም በቲክቶክ አካውንት ስሟ ደግሞ ኢሙኒ በመባል ትታወቃለች ከሷ ጋር በሚኖረን ቆይታ ትደሰቱበታላችሁ ብዬ ተስፋ አደርጋለሁኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው መልካም ቆይታ ኢሙኒ ያልኩ ለጥራሽ ወይንስ ሁስኒያ ኢሙኒ ሻሊ መርሃባ ኢሙ ወይዲ እንኳን ወደ ስቱዲዮአችን ጥሪና አክብረሽ መጣሽልን እንላለን እንኳን ደህና ቆያችሁ መርሃባ ኢሙኒ ወይንም ሁስኒያ ጀማል ማነች የሚሉን ደግሞ እስኪ እንተዋወቅ ተወልጄ ያደኩት መሳለሚያ 01 የሚባል ሰፈር ነው ያው ሰፈሩ ሜቢ መታቂው ከሆነ የሽቄ መሐባ ሰፈር ነው የፍቅር ሰፈር ነው ማሻአላ እና ተወልጄ ያደኩት እዛው ነው የተማርኩትም ከ1 እስከ 8 እዛው ነው ከዛ የካቲት የሚባል ትምህርት ቤት አለ እፎይታ አካባቢ ደግሞ እፎይታ የሚባል ትምህርት ቤት አለ እዛ ተማርኩኝ ለማንኛውም ሰው ከዛ ገባሁኝ ማሻአላ አሳጥረሽ አለፍሽ አይደለ የመሳለሚያ ልጅ ነሽ ማለት ነው የአዲስ አበባ ልጅ መሆን እንዴት ነው ደስ ይላል አሪፍ ነው ፕላስ ደግሞ ከአዲስ አበባ ልጅ በላይ የ01 ልጅ መሆን ደስ ይላል በጣም የፍቅር ሰፈር ነው ብለሻል እንዴት ነው ማህበረሰቡ አናናሩ ምን ይመስላል ይቀራረባል ይጠያየቃል አዎ በደንብ 01 በጣም የማህበር ሰፈር ነው ጎረቤት ቀጥቶሽ ጎረቤት መጥቶሽ ጥፋት ታጠፊ የትም በቃ እርቦሽ መተሽ ጎረቤት ገብተሽ ከመሶብ እንጀራ አቅርበሽ መባይበት ሰፈር ነው እና በጣም የማህባ ሰፈር ነው እዛ ለምደሽ ትንሽ ወደ ሌላ ቦታ ስቴጂ ራሱ ይከብዳል እኔ አግብቼ መጀመሪያ እንደወጣ ካይራፍ ትንሽ ከብዶኛል በጣም የፍቅር ሰፈር ነው ያደግነው ለክኛ ከክፍለ ሀገር መተን አዲስ አበባ መልመድ እንደከበደን ማለት ነው ተዛ በር ተዘግቶ ምናምን ምግብ መብላት ክፍለ ሀገር ላይ እንደ ነውር ነው የሚታየው አዲስ አበባ ላይ ደግሞ እንደ ባህልና ኖርማል ነው ናሱ ነገር እንዴት ነው አይ የለም 01 እንደዛ የለም ስቲል ተከራይና አከራይ ማስለይበት ጊዜ አለ እንደዛ ነው አብረሽ ምትኖሪ ማለት ነው ማሻአላ የመድረሳ ህይወትስ ቁርአን ቤት አካባቢ ቁርአን ላይ ጎበዝ ነሽ ሲባል ሰምቻለሁ ቁርአን የ01 ልጅ በቁርአን አንተማም ፈርስትሊ እንትን ነው ከጠዋት እስከ 10 ሰዓት ከትምህርት እንውላለን ከትምህርት እንመጣለን 10 ሰግደን ወደ መድረሳ እንሄዳለን ቁርአን ቤት 01 በጣም ብዙ ቁርአን ቤት ነው ያለው ስቲል ከ10 እስከ መግሪብ እንቀራና ድጋሚ ከመግሪብ እስከ ኢሻ ደግሞ ሌላ ቁርአን ቤት እንላካለን
እና በቃ እስከ 10 አመትሽ ከ11 አመትሽ አክትመሽ ምናምን የምትወጪበት ሰፈር ነው። እኔ ትዝ ይለኛል በ9 ይሁን በ10 አመቴ ነው 30 ጁዝ የጨረስኩት የነበረው ያከተምሽው። እንደዛ ነው። ማሻአላህ። ግን ሁስኒ አሉ ትዕቢተኛ ናት፣ በጣም አስቸጋሪ ናት፣ ተደባዳቢም ናት ሲባል ሰምቻለሁ። እንዴት ነው? እውነት ነው? ያው ተደባዳቢ ነበር? አዎ በጣም ተደባዳቢ ነበርኩ። አስቸጋሪ ልጅ ነበርኩ። ቤት ላይም ትንሽ ያስቸገርኳቸው ምን ነኝ ምን መሰለሽ አባቴ ነው ትዕቢተኛ አድርጎ ያሳደገኝ። እሱም ትዕቢተኛ ነው እና ሙሉ የእሱን ባህሪ ይዤ ነው የወጣሁት። ፕላስ ይሄ ቦክስ ካራቴ ያስተምረኝ ነበረ እና በቃ የሰፈር ልጆች ምናምን አይናገሩኝም፣ እማታለሁ፣ እደባደባለሁ። ታላቅ ወንድሜ እንኳን ሲናገሩት ካየሁ ሄጄ እማታለሁ። ትልቅ ራሱ ከሆኑ ተደብቄ ድንጋይ ይዤ ተፈናክቼ እገባለሁ። በቃ ተመተሽ እንዳትገቢ መተሽ እኔ አሳክማለሁ ነበር የሚለኝ እና በቃ መትቼ እገባለሁ እንጂ ትልቅ ሰውም ቢሆን ፈንክቼ እገባለሁ እንጂ አልገባም ነበር። እንደዛ ነው እንትን ያልኩት የነበረው። ከምን የመጣ ነው ግን? ይሄ ተፈጥሯዊ ባህሪ ነው ወይንስ የምታዩ ነገር አለ ቤተሰብ ላይ? እንትን ነው እንዳልኩሽ አባቴ እዚሁ የመሳለሚያ ተወላጅ ነው እና ትዕቢተኛ ነው እሱ ራሱ እና ሙሉ ለሙሉ ባህሪ ከሱ ነው የወጣሁት። መሸነፍ የሚባለውን ነገር አልፈልግም እና ከዛ አንግል እንዳልኩሽ ስፖርትም ይሄ ቦክስ ምናምን ያስተምረኝ ስለነበረ አልችልም፣ ማንም እንዲናገረኝ አልፈልግም ነበር። በዛ ሰዓት እደባደብ ነበር። ስቲል አግብቼ ራሱ ትዕቢቱ አለቀቀኝ። መደባደቡ ባይኖርም ትዕቢት በቃ ስቲል አሁን ድረስ እልህኛና ትዕቢተኛ ሴት ነኝ። ያው መታው ብፈልግም መተው ያልቻልኩት ባህሪ ያህ ባህሪ ነው። ያ ባህሪ ተቀየረ። የሚገርም ነው። ይሄ ሆኔ ምናምን ማለት ነው እኮ በተፈጥሮ ነው የታደልሽው። ሞክሬ ላቆም ያልቻልኩት እልህና ትዕቢት ጥሩ አይደለም። እሺ ወደ ትዳር ዓለም መች ገባሽ? በልጅነትሽ እንዳገባሽ ነው የሰማሁትና በስንት አመትሽ ነበር ያገባሽው? እንዴት ነበር ወደ ትዳር የገባሽው? ያንን ብናነሳ ደስ ይለኛል። ኦኬ ወደ ትዳር የገባሁት ኦልሬዲ 17 አመቴን ጨርሼ ወደ 18 አመት እየገባው በጣም ልጅ ነኝ ያኔ። ስለ ትዳር ብዙ ማላቅም፣ ግን ሁለት ትዳር ነው የመጣልኝ። ሁለቱም ያው በቤተሰብ በኩል ነው። አንደኛው በወንድሜ በኩል ነው። አንደኛው ደግሞ ያው ማዘር ሊዘይር ምናምን ሲመጣ ሰለምቴ ነው ምናምን ራሳችን ተግባብተን ከዛ ወደ ፍቅር አለም ቀጠል ነው እና አባቴ ደግሞ አልፈለገውም ይሄኛውን ማለት ነው። ብዙም ደስተኛ አይደለም። የማዘር ዘመድ ነበር። ሁለት አማራጭ ላይ ሆንኩኝ። ከዛ ይሄ የከተማ ልጅ ነው በወንድሜ በኩል የመጣው እና እሱ በፎቶ አይቶኝ ምናምን ወደኝ ነው። የቱ ይሻላል ሲባል በቃ ይሄ ይሻላል ነው የከተማው ልጅ ማለት ነው። ይሄ ሰለምቴም ነው ኒቃብ እንድለብስ የሚፈልግ ነበረ ምናምን እና አቂዳው ከቤተሰብ ጋር ልክ አልመጣልኝም። ወንድሜ አሁን ነሺዳ ምናምን ያወጣል ምናምን እና እሱ ደግሞ እንደዚህ ነገር ጭራሽ አይወድም እና ከቤተሰብ ጋር ሊጋጭብኝ ነው። የቱን ልምረጥ አልኩኝ። ተማከረን ከቤተሰብ ጋር ወደዚህኛው መጣ። ከዛ በተዋወቅን በ2 ወር በ3 ወር አካባቢ በቤተሰብ መጣ፣ ተጋባን። ድል ባለ ሰርግ ማለት ነው። ወደ 18 አመቴን እንዲያስኩኝ ከዛ ተጋባው። እንዲህ ነው ማልልሽ ቻሌንጅ ብዙ ቻሌንጅን አሳለፍኩኝ። ያው እንደነገርኩሽ ቤተሰብ ላይ በጣም ቀብጬ ያደኩ ልጅ ነኝ። አስቸጋሪ ነኝ፣ ትዕቢተኛ ነኝ። ምንም እንዲቸግረኝ አድርጎ አላሳደገኝም አባቴና ወደዚህ ትዳር ዓለም ስገባ ፈተነኝ፣ በብዙ በጣም ፈተነኝ። ጤናዬን እስከማጣት፣ ልጅነቴን እስከመርሳት፣ ራሴን እስከማጣት በጣም በብዙ ተፈተንኩ ወላሂ ከምልሽ በላይ እና የሆነ ችግር አይተሽ ስታድጊ ችግር ብርቅሽ አይደለም። እኔ ግን ችግርን ስለማላቀው ትዳሩ ዓለም ላይ ስገባ ትንሽ ከበደኝ። ለ3 አመት ከምናምን ቆየው። እንደዛውም ግን የሰፈር ልጆች ጓደኞቼን ሳያቸው እደበቃለሁ። ምክንያቱም ከሰውነት ተራውጥቻለሁ በትዳሩ ማለት ነው። በቃ ደስተኛ አልነበርኩም። የሚጥል በሽታ ያዘኝ፣ ኤፒሌፕሲ፣ ስትረስ ደግሞ በጣም ሀይ የሆነ ስትረስ ውስጥ ገባው። የአማኑኤል ኪኒን እስከመውሰድ ማለት ነው እና እንደዛ ድረስ ገባው። ራሴን ለማጥፋት ከአንድ 2-3 ሞክር ነበረ። እንደዛውም ሆስፒታል ገብቻለሁ። ግን በምን መሰለሽ ራሴን አላቀውም።
ያ ሰዓት ማለት ራሴን ለማጥፋት በመሞከር ሰዓት ራሴን አላውቀው ምን እንደሆንኩም አላውቅም ግን የሆነ ሰዓት ላይ ባነናለሁ በቃ በምላጭ እጄን ተረትራለሁ ድቤን ለማውጣት እንትን እላለሁ ምናምን ነገር እንደዛ ሞክራለሁ ከሆስፒታል ስነቃ ራሴን አገኛለሁ ለ7 ወር አካባቢ ፍሎክሲቲን የሚባል የጭንቀት መድኃኒት ታዞልኝ ከአማኑኤል እንደዛ ወስድ ነበር ያው አልহামዱሊላህ ረቢል ዓለሚን ያ ሁሉም አልፎ ከ3 አመት ከምናምን በኋላ ፍቺ መጣ ተለያየን ለምንድን ነው እንደዛ አይነት ችግር ሲባል ምን አይነት ችግር ነው ኢኮኖሚ ነው ወይስ ያለ መግባባት ነው ምን አይነት ችግር ሲባል ወላሂ እኛ ጋር ያለው ምን መሰለሽ የቤተሰብ ጣልቃ ገብነት ነበረን በጣም ማለት ነው ከምልሽ በላይ የሚወሰነውና ባለቤት የነበረው ጥሩ ሰው ነው ግን ምንድነው ቻይ ነው አፍሽሪ ያልፋል ቻይ ነው መተባዩ ማለት ነው በዛ ሰዓት ለቤተሰብ መናገር አቆምኩኝ ትንሽ ጥል ሲመጣ ንቀት ስድብ አለመከበር ገባሽ እዛች ጋራ እኔ ይሄ ነገር የለም እና ስቲል ልክ ሳገባ 55 ኪሎ ምናምን ነበርኩ 54-55 ኪሎ ዘናጭ የሰፈሩ ዘናጭ ነበርኩናም በቃ ስገባ ያ ነገር ጠፋ በ7 ወሬ ምናምን ወደ 80 ኪሎ ገባሁልሽ 75-80 ገባ በጣም በጭንቀት ማለት ነው እንደዛ ያያለ ከሰውነት አለመጣው የሰፈር ልጆች ሳይደበቃሉ ደስተኛ አይደለሁም በትዳሬ ገባሽ በሱ አይደለም በቤተሰቦቹ ብዙ ቶች ነበሩትና ሁሉም የየራሳቸውን ጣልቃ ይገቡብሻል አንዱ አይ ነገር ስትልሽ ለአንዱ መልስ ሰጪ ከዛ 9 ናቸውና 9 ማድማ ያረጉብሻል ይዘሳት ተነቂያለሽ እና አልহামዱሊላህ ግን በጣም አላህ ይክሶኛል አሁን ባለው ትዳሬ አሁን ባለው ባሊ አሁን ባለው በባሊ ቤተሰብ ክሶኛል አልহামዱሊላህ ረቢል ዓለሚን ያው ያለፍኩበት ነገር ስለሆነ ከዚህ በላይ ዲቴል ማውራት አልፈልግም አልወለድኩም ነበር ያኔ አገባው በ3 ወር ከምናምን አርግዤ ፎቅ ነበር ቤታችን ትንሽ አንሸራተተኝና አስወረደኝ ከዛ ጊዜ በኋላ በተደጋጋሚ አቦርሽን ነበር እና ከዛ ከአቦርሽኑ ሲመጣ ከአቦርሽኑ በላይ ጭንቅላትሽ ትታመሚያለሽ ሲያስወርድሽ አረገዝኩልሽ ሲያስወርድሽ ጭንቅላትሽ ታማሚ ትሆኛለሽ በዛ ላይ ደግሞ ስድብ ካለሽ ንቀት ካለሽ አሽሙር ካለሽ አትችዩም ይሄ ልጅ ፈልጎ ልጅ በተደጋጋሚ መውረድ በራሱ የራሱ አይነት እንትናለው ህመም አለውና ሲያስወርደኝ በጣም ያመኛል በጣም ከምልሽ በላይ ከህመሙ በላይ ግን ጭንቅላቴ ይታመማል ያላህ አሁንም አስወረደኝ ያለሽ ከዛ በላይ ደግሞ አሽሙር ሲኖረው ይከብድሻል በቃ እና በዛ ቻሌንጅ ውስጥ አሳልፌ አልহামዱሊላህ ረቢል ዓለሚን ከዛ በቃ መጨረሻ ላይ ራሴ ነኝ ሸሪዓ ፍርድ ቤት ሄጄ ወረቀቴን አምጥቼ ኒካ በፍጹም ፍቺ አይኖርም ምናምን አለ ከቤተሰቤ ጋር ወንድሞች ያገዙኝ ሸሪዓ ፍርድ ቤት ራሱ ኒካዬን አወረደልኝ እና ፍቹ በዛው ተጠናቀቀ ማለት ነው ከዛ ቀንተናል ከባድ ነው ምናልባት አንቺ ልጅነት ኑሮብሽ ስለተዳር የምታውቂው ነገር የለም በዛን ሰዓት ስለተዳር ሳትረጂ ነው የገባሽ ይመስለኛል 17 አመት 18 በዛን ሰዓት አሁን ላይ እንኳን አሁን ያሉ ልጆች ትንሽ በሳል ናቸው ያ ጊዜ ግን ትንሽ እንትን ይላልና ምናልባት ያንቺ ትዳርን በአግባቡ አለመረዳት ችግር ይሁን ይሄንንስ ራስሽን ጠይቀሽ ታውቂያለሽ አዎ ማለት አብዛኛው ጊዜ እንደዛ የሚፈጠረው በመሰለሽ ላይክ አሁን የኔ ችግር ነው ብዬ ማምነው ያኔ አለመግባባቱ ነግሬሻለሁ ከሱ ጋር አይደለም የቤተሰብ ጣልቃ ገባነት ነው በዛ ሰዓት መልስ አልሰጥም ስድብን ቻልኩት ለትዳሬ ስል ያው ለሱ ስነግረው ቻይ ትንሽ ቀን ነው አላህ ይስራቸውን ይስጣቸው ምናምን ነው የሚልሽ እና የዛ ሰዓት ተቋቁሜ አያገባችሁም እንዲ ነው ብዬ የምትሳደብ ቢሆን ሜቢ የራሴ ጥፋት ነው ላለው ገባሽ መቻል ያለብኝን አልቻልኩም ላለው ግን መቻል እስካለብኝ ድረስ ከጥግ ይጃለው ጤናዬን እስከማጣት ልጅነቴን እስከማጣት ሰውነቴ እስኪናገር ድረስ 80 ኪሎ ቀላል አይደለም አይደል በጭንቀት ምክንያት የአማኑኤል መድኃኒት እስከወስድ ድረስ እስከዛ ድረስ ይጃለው ገባሽ እስከዛ ድረስ ባልሄድ ኖሮ ሜቢ የኔ ጥፋት የቱ ጋር ነው ብዬ ነው ስቲል ተፋትቼ ስወጣ በዙሪያ ያለ ሰው ሁሉ ደስተኛ ነው የሆነው ትዳር ላይ ያለው አይነግሩኝም ተፋትቼ ስወጣ ግን በጣም ደስተኛ እንደሆኑ ነው የነገሩኝ ስቲል ቤተሰቦቼ ሂዳያ ታውቂያታለሽ ታናሽቴ እና ቤት ስመጣ ታናሽቶቼ ኒካ ወረቀቴን ጨርሼ ስመጣ አበባ በትነው
ኬክ አዘጋጅተው ወላሂ እንኳን ደስ አለሽ የሚል ኬክ አዘጋጅተው ምናምን ነው የጠበቁኝ በቃ እና ሴት ልጅ ተፋታ ስትመጣ ሜቢ ከባድ ነው አይደለ እነሱ ግን መፋታቴ ነው በቃ ያስደስታቸው ማማን ደውዬ ኒካው እኮ ወረደ ጨረስኩ ስላት አላህን ፍለች ወይ እንደዛ ቢሆንማ በምን እድሌ አላህን ምን ብዬ እንደማመሰግናለች ምን ያህል ውስጧ እንደተቃጠለ ያው ትረጃዋለሽ ስቲል ጓደኞቼ ለምንድነው ግን ይሄን ያህል የምትታገሹ ይሉኝ ነበር ለምን አትወጪም ለምን አሰድቢያቸውም ለምን እንዲያትያቸው ምናምን የሚያደነዝዝሽ ነገር አለ ትዳርሽ ጥሩ እንዳልሆነ ያወቅሽ አብዛኛው ሴት ትዳሯ ጥሩ እንዳልሆነ ታውቃለሽ ግን ዝም ብላ ነው በቃ ይሁን የምትደነዝዡ ነገር አለ ወላሂ እና ያ እንትን ላይ ነው ፍራቻም አለ አልহামዱሊላህ እኔ በእኔ ጥፋት በእኔ ልጅነት ነው ብዬ እንትን አለንም ለዛም አላህ ክሶኛል እሺ መርሃባ ቤተሰቦቹ እንዴት ነው መጀመሪያ ላይ አንቺን አልፈለጉሽም ነው ለምንድን ነው እንደዚህ አይነት ቻሌንጅ እንዲፈጠር ያደረጉት አንቺን አልተቀበሉሽም ከጀመሩ አይ ተቀበለውኛል እናትና አባቱ በጣም ጥሩ ሰዎች ናቸው በጣም 3 አመት ከምናምን አንድ ግቢ ይኖረናል አንድም ቀን ከእናቱ ጋር ተጣልተን አናውቅም አንድ ቀን ሁሌ ዱዓ አርጋልኝ መረቃይ ምናምን ነው የምወጣው ካላህ ጋር ያለኝ ትስስር እንደዚህ አልነበረም ምርጥ እናትና አባት ነው ያላቸው ግን እህቶች ያው አንዳንድ ጊዜ ዝም ብለሽ በተፈጥሮ ጣልቃ የምትገቢው ነገር አለ አይደል የባል ቤተሰብ ብዙ ጊዜ የተለመደ ነው እና ለኔ እንደዛ ነው የሆኑብኝ መጀመሪያ አሪፍ ተቀበሉኛል ከዛ በኋላ ግን በቃ በጊዜ ሂደት ይሄ እንድታስተናግጃቸው አብረሻቸው እንድትሆኚ ስቲል ትምህርት ቤት እንኳን ሲሄድ ተቀባብቼ ምናምን ከሄድኩ አይፈልጉም ይናደዳሉ እና ያ ነገር ነው ስቲል የቤት ወጪ እንኳን ለምሰጣታለ ምናምን ብሎ እስከመናገር ራሱ የሚደርሱበት ሰዓት ነበረ ማይጋደል እንደምትበላው ለማያት ሰጣትም ነው የሚሉ ሰዓት ነበረ ገባሽ ያ ነገር ብቻ የቤተሰብ ጣልቃ ገብነት ነበረ በጣም አንዳንዴ የቤተሰብ ጣልቃ ገብነት በትዳር ውስጥ ያ ትዳር ጤናማ እንዳይሆን ሰላም እንዳይኖረው ያደርጋል ይሄንን ደግሞ መጠንቀቅ መቻል አለብን ብዬ አምናለሁኝ መርሃባ ከዛ ያ ትዳር እንግዲህ በፍቺ ተጠናቀቀ አንቺ ራስሽ ሸሪዓ ፍርድ ቤት ሄደሽ ተፋታሽ ከዛ በኋላስ እነዛ ጭንቀቶች ህመሞች ምናምን ተወገዱ ምን መሰለሽ በቃ ያ ካለፈ በኋላ ከትዳሩ ሳልወጣ ፓስፖርት ምናምን ጀመርኩኝ በቃ የመጨረሻ ተስፋ ቆርጫለሁ ወደ አረብ ሀገር ለመሄድ እንትን ነኝ ነርስ ነኝና ምን አሰብኩኝ ሳውዲ ላይ ነርሲንግ አፕላይ አድርጌ ወደዛ ሆስፒታል ለመስራት አሰብኩኝ አማከርኩኝ ትዳር ላይ ነኝ ግን በቃ ትዳሬ ፌል እንዳረጋ አውቃለሁ እንደማይሆን አውቃለሁ የቤተሰብ ጣልቃ ገባነት በጣም በቃ ራሴን አሳጥቶኛልና ከወንድሜ ጋር ተማክሬ ፓስፖርት ጀመርኩ እሱ አያውቅም ፓስፖርቴን ጀመርኩኝና መጨረሻ ላይ ፓስፖርቱም እንትን ሳይደርስ እኔና እሱ ተጣልተን ማማ ጋር ባለሁበት ፕሮሰስ ማስተካከል ጀመርኩኝ ከዛ ፍቹ ተከናወነ ከዛ አላማዬ ሙሉ ለሙሉ እዚህ ጋር ታማሚ ቤተሰብ አለኝ አባቴ ታሟል እንዳልኩሽ 01 ደግሞ በልማት ፈርሶ ኪራይ ላይ ነው ያሉት ስለዚህ እገዛችን ያስፈልጋቸዋል የልጆቻቸው ማለት ነው ለአባቴ መትረፍ አለብኝ ለእናቴ ማሳረፍ አለብኝ ብዬ ሳውዲ ፕሮሰስ በጀመርኩ ሰዓት ካሁኑ ባለቤቴ ጋር በስራ ምክንያት ተዋወቅን ራስ ደስታ ሆስፒታል ስራ ጀመርኩኝ እኔ ራስ ደስታ ሆስፒታል እየሰራሁኝ በማል ሆም ኬርም ሰራለሁ በጣም ጎበዝ ልጅ ሆንኩኝ ይሄ የትዳር የፍቺውን ነገር ማሰብ አልፈለኩም አላሰብኩም ሶጣ ምንም ነገር ይዤ አልወጣሁም ስቲል የታክሲ እንኳን እስከመቸገር ደርሻለሁ ቀለበቴን ምናምን የለም ሁሉ ነገር እዛው ትቼው ነው የወጣሁት እና ከወጣሁኝ በኋላ በጣም እህቴ ሰፖርት ታደርገኛለች በመመሰልሽ በጭንቅላት ሂዳያ ታናሽሽ አብሽሪ እንድረሳው ነው የምታደርገኝ ተገላገልሽኮ እንዲያልሽኮ በቃ በጣም ታግዘኛለች እና ያኔ ጓደኞቼንም ታዘብኩ ቤተሰብንም ታዘብኩ ተፋተሽ ቶጪ ከባድ ነው ምን ላይ ደረሻል አሉኝና በጣም ግን በቃ እናቴ አባቴ እህቴ ወንድሞቼ ምናምን በጣም በቃ አብረውኝ ሆኑ ከሌለኛውም ጊዜ በኋላ እና በሽታውን ረስቼዋለሁ ተፋትቼ እስከወጣ ድረስ ወድቃለሁ ይጥለኛል ያ ነገር ግን ከፍቺ በኋላ አንድ ጊዜ ምናምን ሆነ እሱም ይሄ በፍቺ ፕሮሰስ በጣም ተጨናንቄ በነበረበት ሰዓት ከዛ በኋላ ጠፋ የሚገርምሽ ነገር ማለት ነው ህመሙራስ ታመያላቀም ከዛ በቃ የሳውዲውን ፕሮሰስ በጀመርኩ ሰዓት ከዚህኛው ባለቤቴ ጋር ተዋወቅን
እህቱም ታማ ምናምን ሆስፒታል መታ ነበር። እኔም ሆስፒታል ነው የምሰራው ነግሬሻለሁ። ብቻ በዛ ተዋወቅንና ማግባት እንደሚፈልግ ነገረኝ። ከዛ መርሐባ ምናምን አልኩት። ከዛ ስራ ቦታ መጣ። በስልክ ምናምን ረጅም ጊዜ 15 ቀን ምናምን ማውራት ጀመርን። ጥሩ ፐርሰናሊቲ ያለው ምናምን። እኔ እንደነገርኩሽ ይሄ ካላህ ጋር ያለኝ ትስስር እንደዚህ አልነበረም። አጭር ቀሚስ የምለብስ ሆት ፓንት ምናምን የምለብስ አይነት ሴት ነኝ። ከዛ እሱን ስራ ቦታ መጥቶ ሊያገኘኝ የመጀመሪያ ቀን መኪና ውስጥ እንዳየሁት ወደድኩት ብታይ። ጭራሽ የወንድ ሀሳብ የባል የምናምን ሀሳብ የለኝም እኮ እኔ ወደ ውጭ ሄጄ ስራዬን ለመስራት ነው። እና የታለ ምድሪን ሴት አሳየኝ ምናምን መኪና ላይ ማለት ነው። እሱም አውቆ ነው እኔን የፈለገው ምናምን ልክ እንዳየኝ ነው እንትን ያለው። ወላሂ አልድርህም አልኩት። እዛ ወላሂ አልድርህም ራሴ ነኝ ማገባ ካልኩት በግልጽ አንቺ ብዳለሽ ለማንም አልሰጥህም አልኩት። እኔ አንቺን አላገባም እልህ እንዳታስገባኝ አልኩት። ከዛ ተሳሳቅን በቃ። ከዛ በኋላ የሚስትነት ወሬ ማውራት ጀመረ። ባልና ሚስትነት። ከዛ አይ እኔ ወደ ውጭ መሄድ አለብኝ፣ ስለዚህ እቅዴን ማፍረስ አልፈልግም። ምጠብቀኝ ከሆነ ከዛ በኋላ አይ እንደዛ ከሚሆን ኒካህ እንሰርና ሂጂ፣ እኔም በየመሃሉ እመጣለሁ። ያው ውጪ ምናምን ይመላለሳል፣ በየመሃሉ እኔ እመጣለሁ አለኝ። ተስማማን። ከዛ የቤተሰብ ትውውቅ ብለን እህቱን ላስተዋውቀው 2 እህቶቼን ይዤ እሱም እህቱና የእህቱ ባል ይዞ መጥቶ ቁጭ ባልንበት በፍጹም መሄድ የለባትም አለችው እህቴ። በፍጹም መሄድ የለባትም መጋባት ነው ያለባችሁ አለችው። አረ በፍጹም ምናምን በቃ በዛ ስናወራ አው መጋባት ነው ያለብን፣ ከዛ በኋላ እናወራለን አለ። ከዛ በቃ ኢንሻአላህ ተባባልን። በተዋወቅን ኦልሞስት ወር አካባቢ ተጋባን። ኒካህ አሰርን። እና ያው ሁለተኛ ሚስት ነኝ። ለቤተሰብ አልነገርኩም፣ እንደማይፈቅዱልኝ አውቃለሁ። ጭራሽ በእኛ አካባቢ እንደዚህ ነገር አልተለመደም፣ ሁለተኛ ሚስት ምናምን። እኔም እንዴት እንዳሰብኩት አላውቅም፣ ጭራሽ አስቤውም አላውቅም። ብቻ ግን እንደነገርኩሽ መጀመሪያ ማግባት እንደሚፈልግ ነገሮኝ ነው እንትን ያለው። በቃ ሳገኘው እንደዛ ወደድኩት ምናምን ነገር። እና ለራሱ ምለዋለሁ ሁለተኛ ሚስት ማግባት ፈልጋለሁ፣ ባልሽ እንደዛ ቢሆን ወይ ቢያገባ አረ እኔ ባሌን ሼር መቼም አላደርግም፣ መቼም ሞቼ ነው ቆሜ ምናምን አልኩት ማለት ነው። እስቲ ለአሁን ድረስ እናወራው እንስቃለን። ያኔ ትዝ ይልሻል ያልሽኝን ይሄ ቲክቶክ ላይ ሴቶቹ እንደዚህ አይሆንም ምናምን ብሎ ሲለኝ አንቺም እኮ እንዲህ ብለሻል አትፍረጂባቸው፣ ካላህ መሰጠትን ይጠይቃል። እሱን ከማግባትሽ በፊት ነው እንደዛ ያልሽው? ሲነግረኝ ሚስት ማግባት እንደሚፈልግና ሁለተኛ ሚስት ማግባት እንደሚፈልግና ልጆች እንዳሉት ምናምን ነገረኝ። ከዛ እሱን በነገረኝ ሰዓት እሺ እፈልግልሃለሁ ወይ አንቺን አገባሻለሁ ምናምን እንደቀልድ እንደዛ ሲል አረ መቼም እሺ ባልሽ ቢያገባስ ምናምን መቼም እኔ ባሌን ከሌላ ሴት ጋር ሼር ምናምን መቼም አላደርግም ምናምን ቢቃወጥኩት ማለት ነው። ከዛ በኋላ ግን የሆኜ ተቀመጥኩኝ። ከኔ ውሳኔ ያለው ውሳኔ ከኔ ውሳኔ ያለው ውሳኔ በለጠ። ገባሽ? እዚች ጋራ በፍጹም አልሆንም የምትይበት ነገር የለም። በቃ ሁኔታዎች እንደውም አብዛኛው ጊዜ ሰው በጠላው ነገር ነው የሚፈተነው። የጠላሽበት ቦታ ላይ ነው የምትቀመጪው። በጣም ምጠላው ነገር ቢኖር የሁለተኛ ሚስት ሶስተኛ ሚስት ምናምን የሚባለው ነገር ነው። ካላህ መሰጠትን ይጠይቃል። ባሽ ከዛ በቃ ለቤተሰብ አልነገርኩም። ከሂዳያ ውጪ ታናሽ እህቴ ውጪ አልነገርኳቸውም። ከዛ ልጆች እንዳሉት አግብቶ እንደፈታ ነገር ለማዘር አሳመንኳት። ከዛ ሻለችኝ። ከዛ ከወር ከ2 ወር አካባቢ በኋላ ምናምን እያወቁ መጡ። እያወቁ እንደደበኳቸው ማለት ነው። ወንድሜ ጭራሽ ሚስት አግብቶ እንደማያውቅ ምናምን ነው የሚያውቀው። ልጅ እንዳለው ምናምን አያውቅም። ከዛ በኋላ ግን ሂዱ ሁሉንም ነገር ታውቃለች። በቃ በፍቺ መሀል ምናምን ነው የመጣሁት ነገር። እኔም ተፋቶ ነበረ እሱም። ብቻ እዛ ዝርዝር ውስጥ መግባት አልፈልግም። ብቻ እንደዛ ነበረ። በቃ አያውቁም ነበር። ከ4 ወር ምናምን በኋላ ነው ያወቁት። ወላሂ ማሳመን ከባድ ነው ለይሰብ። ለምን ትልቅ ወንድሜ ለምን ሁለተኛ ሚስትን ለምን መረጥሽ? ተሻለ እድል ነበረሽ፣ ለምን ቸኮልሽ? እኔ አንደኛ ነገር በቃ ፍቅር ነው ወደድኩት። ሁለተኛ ነገር ደግሞ የራሴ ማውራት የማልፈልገው ምክንያቶች አሉኝ። ገባሽ?
ያን ነገር አልፎ ኢንሻአላህ ማውራበት ቀን ይመጣል ግን ምክንያቶች ይኖርሻል በቃ አገባሁት ሆነ በቃ አገባሁት አልኩት ኒቃብ እንድለብስ አልፈለጉም ቤተሰብ ሙሉ ማለት ነው ከሂዳ ውጪ ደገፈኝ የለም ማንም ባባ ከፈለገች ትልበስ የራሷ ህይወት ነው አለ ማማ ታዩ በቃ አፋልልሽም በዱንያም ባሄራም አፋልልሽም አለች ግን ያው ለበስኩኝ ከዛ በኋላ አሁን ግን አው እሱ ነው የኒካ ቀን ለብሰሽ እንድትወጪ ይፈልጋሉ አለ እንከርኩሽ እኔ ቀውስ ነኝ ጸጉሬንም ሂጃቤንም በስርዓት መለብስ ሴት አልነበርኩም እሱን ሳገኘው ራሱ እንዲ ልበሽ ይያለ እንዲ ይያለ እንትን የሚለኝ እብድ ነኝ ካወራሪ ከምን ምናምን ከሱ ባህሪ ጋር ደግሞ እሱ ረጋ ያለ ነው እኔ ተቃራኒ ከዛ ወደ ዲኑ ያመጣኝ ወላሂ ሰላት በስርዓት አልሰግድም ነበር ያመጣኝ ኒቃቡንም ለበስኩ አሁን እናቴ እንዴት እንደምትደሰት ወላሂ ማሻአላህ ሁሉም ልጆቼ አግብተው ኒቃብ ይለብሱ ትላለች በጣም ደስተኛ ናት አሁን መጀመሪያ ግን አፋልልሽም ብላኝ ነበር እና በቃ በዛ ፕሮሰስ አለፈ ተጋባንልሻል አንድ ቪዲዮሽን አይቼ ነበር እኔ ሁለተኛ ሚስት መቼም ሆናለሁ ብዬ አስቤ አላቅም ነበር የሚልና ከዛ በኋላ እንዴት አሳመነሽ እኔ እንጃ ይሄ አልከበደኝም ማለት አላህ ነው የመረጠልኝ የኔ ህይወት እንደነገርኩሽ እዛ ህይወት ላይ ብዙ ነገር አሳልፌ ነው የወጣሁት ከዛ ግን ስመጣ ዱዓ አደርጋለሁ ሌሊት እነሳለሁ ምንም በእምነቴ ደካማ በሆን ይሄ ሰላቴ ላይ እንደዚህ በስርዓት እንትን ባልል ሌሊት ላይ እነሳለሁ በቃ ሐሳብ አለ አይደል አያስተኛሽም ከፍቺ በኋላ ሴት ልጅ ትንሽ ይከብዳታል እነሳና ዱዓ አደርጋለሁ ነርስም ስለሆንኩ አዳር እንትን እላለሁ ስራ ነው አልተኛም ብዙ ጊዜ ቀን ነው ምንተኛውና በዛ ሰዓት ዱዓ አደርጋለሁ በጣም ስራዬም ደግሞ በጣም ብዙ ሰው ይመረቀኛል በዛ ሰዓት ዱዓ ሳደርግ ለአላህ ህይወቴን አሳልፌ ሰጥቻለሁ በቃ ካሳይን ብየዋለሁ ስለዚህ በካሳይ ነገር ልናገረው አልችልም ለምን እንደዚህ አይደለም ጭራሽ ይሄ ሁለተኛ ሚስት ሆናለሁ ብዬ በሐያቴ አስቤው አልሜውም አላውቅም ምንም ማለት ነው ግን ሆኜ ተገኘው ያላህ ውሳኔ ሆኖ ማለት ነው እና እኔ ጭራሽ አስቤውም አይደለም በቃ ነገራቶች በራሳቸው ነው በጣም ባጭር ጊዜ ነው በወር ከምናምን ነው ሁሉ ነገር ያለቀው በቃ በዛ መንገድ ነው እንትን ያለው በዲንም እኮ አንዳንዴ ምን አለ መሰለሽ አንድን ነገር ትወዱታላችሁ ያ ነገር ለእናንተ መጥፎ ይሆናል አንድን ነገር ደግሞ ተጠሉታላችሁ ያ ነገር ለእናንተ ጥሩ ይሆናል ይላል አላህ Subhanahu Wa Ta'ala ከዛም አንፃር አንቺ የምትጠዩ ነገር ምናልባት በህይወትሽ ውስጥ አላህ Subhanahu Wa Ta'ala ፈልጎልሽ እስካመጣ ድረስ ኸይር የሚሆንበት አጋጣሚ አለ ያንን ነው ከህይወት ታሪክሽ እኔ ምረዳውና መርሃባ ሁለተኛ ሚስቱ ነሽ ስትገቢ የመጀመሪያ ሚስቱ እንዴት ተቀበለችሽ ምክንያቱም አንዳንዴ እኔ ሰማለሁ የባለቤቴ ሚስት እኔ ጋር መታ እሷ ጋር ዛሬ ፕሮግራም አለን የራት ግብዣ ምናምን ትገባበዛላችሁ ዛሬ ላይ ደግሞ ሰዎች እንደ ጠላት ይታያያሉና የባል ሚስትን እንደዛ የሚቀርብ ሰው አለ ብዬ አላስብም እኔ እና የሆነ ቀረቤታ እንዳላችሁ ነው የምረዳውና ያ ነገር እንዴት ነው ለቪዲዮ ነው ወይንስ እውነተኛ ሪል የሆነ ህይወታችሁ ነው እንዴት ተቀበለችሽ መጀመሪያ ላይ ብዙ ሰው የሚጠይቀኝ ጥያቄ ነው ወላሂ እኔ እንደነገርኩሽ ዝርዝሩስ መግባት አልፈልግም ብቻ በፍቺ መሃል ነው የመጣሁት ያን ያህል ማተር አላደረገም ሶ ግን ኒካይ ሳምንት ሲቀራው ተዋወቂያት አለኝ መርሃባሽ ያልኩት ስልኳን ስጠኝ ያልኩት ስልኳን ላከልኝ ከዛ እኔ እንደመጣ አታውቅም ከእህቱ ጋር እህቱ ደወለችላት ለመጣ ነው ልጆቹንም ላይ ነው ለመጣ ነው ነገር አለቻት ከዛ ነይ በቃ ምናምን አለቻትና ከዛ ሄደንኛ ቀጥታ ስጦታ ምናምን ነገር ገዛዛንና የምትፈልገውን ነገር ነግራኝ እህቱ ስጦታ ገዝቼላት ገባው ከዛ ስገባ አልጠበቀችም ያው ታቀኛለች ሊያገባ እንደሆነ ምናምን ሁሉ ነገር ታቀኛለች በፎቶ ምናምን አይታኛለች ሶት መጣ ሰላም አለይኩም ደነገጠች ነገር አልጠበቀች እንዴ ወአለይኩም ሰላም አለች ሳመቺ ምናምን ገባን ክትፎ ሰርታ አብልታኝ ከዛ በቃ ተዋወቅን ልጆች አልነበሩም ለአጋጣሚ መድረሳ ሄደው ነበር ትንጧ ብቻ ነበረች በቃ ተዋወቅን ማኪያቷችንን ቡናችንን ጠጥተን ምናምን የኒካ ቀን እንዳትቀር አማና ምናምን አልኳት ኢንሻአላህ ግን የባላ ሰርግ ላይ ልትገኝ አዎ ኢንሻአላህ አለችኝ በቃ እሺ መጣ ከዛ በቃ
ጨረስን ማለት ነው ከዛ ጋር። ከዛ የኒካ ቀን ስመጣ እቤት ናት፣ ልጆችም መተዋል፣ እሷም መታለች። ፋብላ ሜካፓን ሰርታ ምናምን ደስ አለኝ። ከዛ ልጆችም አሉ ሳሎን ቤት ብቻ ገባን። ትንሽ በድቤ መንዙማ ነሺዳ ምናምን ነገር ግጥም እያወጣን ተጫወትን ምናምን። ከዛም በቃ ቅርብ ለቅርብ ነን፣ ቤት ያን ያህልም አንራራቅም። በቃ ሲመሽ እንሄዳለች፣ እሷ ሄደች። የባሌ ቤተሰቦች ቀሩ፣ እነሱም አምሽተው ዱዓ ተደራርገን ምናምን መልሰው እነሱም ሄዱ። በቃ እንደዛ አለፈ ማለት ነው። ከዛ በኋላ በስንት ጊዜው ምናምን እንደውም ሆቴል ነው እንትን አምሮኝ ሄደን ምናምን መልስ እንደውም እንደዚህ ነው መጣራሽ ምናምን ብላኝ አምሮኝ ሄደን ምናምን ምግብ በልተን ምናምን መጣን እና አልከበደንም፣ እኛ ሁለታችንም አልከበደንም። የሚገርም ነው። ማሻአላህ የባልሽ ምስት አንቺ ጋር መታ ተቀበላሽ፣ ከዛ በኋላ ባሏን ለአንቺ ትታ ደግሞ ሄደች። እንደዚህ አይነት ኢማን አለን አላውቅም። እኔ ራሴን እየጠየቅኩ ነው ያለሁት። ተመልካቾቻችንም እስኪ ራሳችሁን ጠይቁ ሴቶች። እኔ እንጃ የሆነ የሷሃቦች ዘመን ምናምን እየመሰለኝ ነው ያለው እውነቱን ለመናገር እንደዚህ አይነት መቀራረብ። አንዳንዴ እኮ ሴቶች ፈቅደው ተነስተው ራሱ የሰርጉ ቀን መቋቋም አይችሉም። አንችልም፣ ይሄ እኔ እንጃ ብቻ ይሄ የእናንተ ትንሽ ለየት ይላል። ማሻአላህ ብያለሁ። ለማንኛውም ማሻአላህ ተባረከላ፣ ደስ ይላል። ህይወት እንዴት ነው ታዲያ? እንዳሰብሽው ነው? ትዳር እንዴት ነው አሁን ላይ ያለው ትዳር? ህይወት አልহামዱሊላህ ረቢል ዓለሚን እንዳልኩሽ ነው። እኔ የመረጥኩትን ትቶ አላህ ራሱ በመረጣልኝ ስለሆነ ጭምልቅ አድርጎ እያኖረኝ ነው አላህዬ፣ አንደላቆ ማለት ነው ወላሂ አልহামዱሊላህ ረቢል ዓለሚን። እና እንዳልኩሽ ነው ከሷም ጋር ቅርብ ነን። አሁን ላይ ትመጣለች፣ ልጆች ይመጣሉ። በጣም በቃ ይሄ ከእህትሽ ጋር እንደምትቀራረብ ያለ አይደል? እኛ እንደዛ ነን አልহামዱሊላህ ረቢል ዓለሚን። ቢያንስ በሳምንት 2 ቀን ምናምን ኔጋ ትመጣለች፣ ከልጆች ጋር ይመጣሉ፣ አንድ ላይ እናድራለን። እሷም ጋር ሄጄ አድራለሁ ምናምን። እኛ እንደዛ ነው እንትን ያልነውና ስቲል ኔጋ ብቻዬን ነኝ፣ አልወለድኩም። እሷ ጋር ደግሞ ልጆች አሉ። ይደብረኛል አይደል? በቃ አንድ ስልክ በቂ ነው። ደብሮኛል ነው፣ ተራ የሚባል ነገር የለም ማለት ደብሮኛል አይደል? ተራይ ስላልሆነ የለም። እደውልለታለሁ፣ ደብሮኛል እናለዋለሁ። ለሷም ደውልላታለሁ፣ ደብሮኛል አትመጡም? በቃ አለቀ። አረ መጣን። ከዛ ይመጣሉ። ቤቱ በጫጫታ በደስታ ምናምን እንትንለዋለን ማለት እናሳልፋለን ምሽቱም። አንዳንድ ጊዜ የደበረኝም ቀን እኔም ተነስቼ እሷ ጋር ሄዳለሁ። እንደዛ ነው የምናሳልፈው። እስቲል እንግዳ ሲመጣ እንዳልኩሽ ቅርብም ስለሆነን አረ እንትን የለኝም ላኪልኝ ቶሎ በይ እንትና ልጆቹን ላኪልኝ ሱቅ ልላክ ቶሎ በይ ምናምን ብያት እንደዛ ነው የምናሳልፈው። እኔ ጋር እንግዳ ካለ መታ ስራ አግዛኝ ምናምን ሰርተን ነው የምንሄደው። እስቲል የኔ እናትና አባት ጋር ስንሄድ ሄደን አድረን ምናምን እንመጣለን። እሷ እናትና አባት ጋር ሄደን ተጫውተን ምናምን ነው የምንመጣው። ገባሽ? እስከዛ ድረስ ነው እንትን የምንለው። ይቻላል። ይሄ ሚዲያ ላይ እንደሚወራው አይደለም። ሜቢ ሌላ ቦታ አላውቅም፣ ግን ይቻላል። እኛ ችለን እየኖርነው ነው። ወላሂ በጣም ደስተኛ ሆነን እናትና አባቷ በጣም ይወዱኛል፣ በጣም ያከብሩኛል ከምልሽ በላይ። ሞር እናትየው ደግሞ በጣም ትወደኛለች። እኔም ጋር ስትመጪ ደግሞ እናቴም አባቴም በጣም ነው የሚወዷት፣ ወንድሞቼም እህቶቼም ሁሉም ማለት ነው። ቤተሰብ በቃ እንደራሱ ነው የተቀበላት። ሰርግ ሲኖር ከኔ ጋር ማሽ ለብሳ ነው የምትለው። አሁን ባለፈው እንደሚያግብቶ ከኔ ጋር ማሽ ከእህቶች ጋር ማሽ ነው የለበሰችው። ምክንያቱም የቤተሰቡ አካል ናት። በቃ ነበር እንደዛ ነው። እና እንጂ ይሄ ሚዲያ ላይ እንደሚወራው ተደራቢ ስለሆነሽ ወይ ደግሞ የልጆች አባህ ለመበጥበጥ ምናምን አይደለም የምትመጪው። ፈርስትሊ ስህተቱ ምን መሰለሽ? አንድ ወንድ ሲያገባ ሴቷ ናት የምትጠመደው፣ ሁለተኛ ሚስት ዋይ ፈልጎ ሄደው እሱ ነው፣ ህፃን ልጅ አይደለም። ገባሽ? ትልቅ ሰውዬ አግብቶ ስንት ዓመት የኖረ ልጆችን የወለደ ሰውዬ ኃላፊነቱን ሁለተኛ ሚስት ልትወስድ አትችልም በምንም ተአምር ማለት ነው። ጥፋት ካለ ጥፋተኛ ሊደረግ የሚችለው ባልየው ነው። ምክንያቱም ሁለተኛ ለምን አገባህብኝ ሙሉ ኃላፊነት የሷን የሚወስደው እሱ እንጂ ሁለተኛ ሚስት አይደለችም። ፈልጎ የሚመጣው እሱ ነው። ወላሂ ኢንቦክሴን ባሳይሽ ሁለተኛ ሚስት ዳሪኝ፣ ሁለተኛ ሚስት በጣም ብዙ ነው፣ በጣም ማለት ነው። እና ጥፋተኛ የምትደረገው ሁለተኛ ሚስት ናት። እንደዛ አይደለም። ሁለተኛ ሚስት ንብረት ፈልጋ የልጆች አባት እንትን ለማለት ምናምን የምትመጣ ነው የሚደረገው። እንደዛ አይደለም። ፈልጎ የሚመጣው አብዛኛው ጊዜ ወንዱ ነው። ገባሽ? ጥፋትም ካለ
አንደኛ ተፈቅዶለታል። ብዙ ጊዜ አሁን እንትን ላይ ስታይ ሚዲያ ላይ መስፈርት አለው ይሉሻል። ፈንኪሁ ማጣበለኩም ተብሏል። ገባሽ? መስፈርቱ ምንድነው? 2 ነው። አንደኛ አዲል ሁን ነው፣ ሁለተኛው ማስተዳደር ቻለ። በቃ ከዚህ ውጪ ምንም አይነት መስፈርት የለውም። አዲል ከሆነ ማስተዳደር ከቻለ እስከ 4 ማግባት አላህ ፈቅዶለታል። 2 መስፈርት ያሟላ። አዲል ይሁን፣ ፍትሃዊ ከሆነ። ፍትሃዊ ካልሆንክ እኮ እንዳታገባ ይሏል ቁርአኑ ማለት ነው። በሁለታቸው መሃል ፍትሃዊነትን አጎድላለሁ ብለህ ካሰብክ እንዳትገባበት ይባላል። ግን ፍትሃዊ ከሆነ ለራሴ ትማርከኛለች ቆንጆ ናት ብሎ ያሰበውን መርጦ የማግባት መብት ተሰጥቶታል። አንደኛ ሚስት ቅር ካላት ፋይት መጀመር ካለባት ከባሏ እንጂ ከምትመጣ ሁለተኛ ሚስት ነው ብዬ አላምንም። ሁለተኛ ነገር ደግሞ ከሆነ በኋላ እንደኔ በቃ አገባ አይደለ አልቀራረብም ወይ ደግሞ ጣላለው ምናምን ስትይ ልጆችሽ ላይ ነው ቂም የምታተርፊው። 2 ሚስት አለው፣ ከሁለቱም ልጆች ይኖራሉ። ልጆቹ ነገ ጠላት ሆነው እንዲያድጉ ነው የምታደርጊያቸው። እኔ ለምሳሌ እናቴን ያልወደደ ሰው እናቴ ያልወደደችው ሰው ልቀርበው አልችልም። ወንድምና እህት ሆነው እናት ለእናት ከተጠላላ እንዴት ይቀራረባሉ? ለባሽ ለልጆችሽ ስትይ ጥሩ መሆን አለብሽ። ሚውቹዋል መሆን ግዴታ አይደለም። አንድ ላይ ጓደኛ መሆን፣ አብሮ መኖር፣ መዋደድ ምናምን ግዴታ አይደለም። የመጀመሪያ ሚስት ወይ ሁለተኛው ሚስት የሚረብሻት ከሆነ ቅናት ካለባት ወይ በቃ እኔ ኮምፎርት የማይሰጣት ነገር ካለ ተራርቀሽ ጥሩ ሆነሽ መኖር ትችላለሽ። አልፎ አልፎም እየተዘያየርሽ መዘያየሩ እንኳን ይቅር ካልሽ ልጆችሽን ከልጆቹ ጋር እንዲዋደዱ አድርገሽ እንደዛ አድርገሽ መኖር ትችላለሽ። በጣም ትልቅ ኃላፊነት እኮ ነው። ሁለተኛ ሚስት ያገባው አንድ ትልቅ ኃላፊነት አለው። ወላሂ ሰዓት ላይ እንደተቀመጠ እኮ ነው። አስቢው፣ አንድ አይምሮ አለው፣ ግን የሶስት ሰው አይምሮ ነው የሚጠቀመው። የራሱ አለ፣ የዚህኛው አለ፣ የዚህኛው አለ። እቺን ላስደስት ሲል እቺኛው ልትከፋበት ይችላልች። እቺ ልትከፋበት ስትል እቺ በመሃል አጣብቂኝ ውስጥ ነው የሚገባው። የበለጠ ባልየውን ትሪት ማድረግ ነው የሚያስፈልገው ብዬ ነው ማምነው። እና ሚዲያ ላይ ያለው ነገር ልክ አይደለም። አንድ ሴት ስትመጣ ብር ፈልጋ ገንዘብ ፈልጋ የልጆች አባት በትና ምናምን አይደለም የሚነሳልሽ። ትልቅ ነገር የመጀመሪያዋ ሚስት አፈርድሜ በልታ እዚህ ካደረሰችው በኋላ ይባላል። አፈርድሜ በልቶም ከተነሳ ራሱ ነው። ገባሽ? ሜቢ በዱዓ አግዛው ሊሆን ይችላል፣ ደሃ ሆኖ ገብተው ሊሆን ይችላል። ሁለቱም እሷም ደሃ በነበረች እሱ ደሃ በነበረበት ሰዓት መታ ሊሆን ይችላል። ያ ማለት ግን ፈለገና ደሃ በነበረችበት ሰዓት አብሯት ስለሆነ ብሎ በውጪ ከሷ ጋራ በሆነ ነገር ደስተኛ ሳይሆን ቀርቶ ሜቢ በሻህዋ ሊሆን ይችላል ወጥቶ ዚና ከሚፈጽም ተጨማልቆ ከሚመጣ ፈለገ ማግባት ይሻላል። ወንድ ልጅ ደግሞ የሚገርምሽ ሁለተኛ ማግባት ከፈለገ ከለከልሹም አልከለከልሹም ያገባል። ወላሂ የሚገርምሽ ነገር ያገባል፣ ወይ ደብቆሽ ያገባል። ያ ድብብቆሽ ከሚሆን ልክ የሆነ ለቅሶ ሲኖር ወይ ደግሞ እሱ ድንገት ሞቶ ምናምን ልጅ ነኝ ብለው ሚስት ነኝ ብለው ይመጡብሻል። እንደዛ ከሚሆን ተዋደሽ ሸሪዓው ፈቅዶልሻል። ለማን ነው ክፍተት የምትፈጥሪው? ለካፊሩ ላላመነው አካል ነው እየከፈትሽ ያለሽው። ገባሽ? የአላህን ቃል ደግሞ አንዱን ወስደሽ አንዱን መጣል አትችይም። አላህ ፈቅዷል፣ መርሃባ ብለሽ ነው የምትቀበይው። እንዴ አሁን እኮ ሐራም ነገር ኖርማላይዝ ተደርጓል። ኖርማላይዝ በተደረገበት ሰዓት ሐላልን ነገር የምትቃወሚ ከሆነ ሐራሙን ተቀብለሽ ይሄ ነገር ልክ ይመጣል ወይ ነው? ከአላህ ጋር ትጣይም ወይ ነው? እና እኔ ማስተላለፍ የምፈልገው ነገር ሁለተኛ ሚስት ላይ ያላችሁን አመለካከት ቀይሩት። እስቲ አንደኛ ሚስት ሆና የገባች ሴት ወጣ ትናገር። ሁለተኛ ሚስቶች እንደዚህ ናቸው እንዲህ ናቸው ብላ ወጣ ትናገር። በቃ በደሏን ታውራ። እኔ አልደግፍም። የመጀመሪያ ሚስት የሚገፋ የመጀመሪያ ሚስት በመጥፎ ስም የሚያነሳ ሰው በጣም ነው የምናደደው። ገባሽ? ያናድደኛል። ጊዜ ነው። ሜቢ የመጀመሪያ ሚስት ትንሽ አርጅታበት አግብቶ ሊሆን ይችላል፣ ወይ ደግሞ በሆነ ነገር አልተስማማም ሊሆን ይችላል። ግን ከሷ በላይ ልትሆን ትችላለች መጀመሪያ ላይ። ገባሽ? ዛሬ ጊዜ መጥቶ ወንድ ልጅ ወረተኛ ነው፣ ብዙ ጊዜ ለሁለተኛ ሚስት ያደላል ምናምን ይባላል። እና የመጀመሪያ ሚስት የሚነቅፍ ሰው እኔም አልወድም ከነጭራሹ ማለት ነው። እኔ አሁን እሷ ስትነካ ከሷ በላይ እኔ የምናደደው። ማንም ሊሰድባት አልፈልግም። በኖርማል ሀያታቸው እኮ ነው። ከጎረቤት ጋር ምናምን ማንም እንዲናገራት አልፈልግም። እስቲ ለሱ እንኳን የሆነ ጥፋት አጥፍታ ምናምን ሲናገራት ለምን እንዲህ ጮህባታለህ? ለምን እንደዚህ ተላ አያገባሽም ነው ያገባኛል ለምን ትናገራታለህ? ምናምን ብዬ ነው መከራከረው። ወላሂ ላዚም
ሲጣሉ ምናምን አንድ ቀን አልቅሽ ያስታርቂያቸዋለሁ። በቃ ዙሩን አከረሩት። ሳምንት ያህል ተኮራረፉ። በአላህ እኔ እዛ ቤት አልገባም፣ ሁለተኛ አልሄድም፣ ሂዱና አውራት። አለቀስኩ ወላሂ። ከዛ ለሷም ደውይለት፣ በቃ ነገሩን አብርዱ፣ ደውይለትና ላናገረህ ፈልጋለሁ፣ ና እንዴ ቀደም ብለህና ብለሽ ጥሪው፣ የኔ ተራ ስለነበረ እኔ ቤት እጠብቅሃለሁ አልኩት። ሂድ አልኩት። ሄደው ተነጋግረው ታርቀው መጡ። እሷም ደግሞ እንደዛው ብዙ ጊዜ እኔ ለህኛ ነኝ እንዳልኩሽ ትዕቢተኛ ነኝና እናድዳለሁ፣ አኮርፋለሁ ምናምን። ከዛ ታስታርቀናለች። እና እኔ ስለመጀመሪያ ሚስት መጥፎ ሲያወሩ ሲነሳም እዛ ቦታ ላይ መዋል አልፈልግም፣ እንድትነካም አልፈልግም። ልክ ላይ እህቴ ስትነካ እህቴ ስትሰደብ እንደሚያንገበግበኝ እኔም እንደዛ ያንገበግበኝ። ምክንያቱም የልጆቼ እናት ናት። እና እኔ ከዛ አንግል ነኝ። ማሻአላህ ጥሩ ነጥቦችን አንስተሻል ብዬ አምናለሁ። አንዳንዴ እንዴት ነው መሰለሽ ሐሳብሽን እጋራለሁ ከመሆኑም ጋር ሙሉ ወንዶችን እንደዛ ናቸው ብለን ማሰብ አንችልም። ቀደም የተቀመጡ መስፈርቶች አሉ። አድል ፍትሃዊ መሆን ማለት በጣም ከባድ ነገር ነው። በሁለት ሰዎች መሃል አንዳንዴ ለሷ የገዛውን ቀለበት ለዚህኛው መግዛት መቻል አለበት። ዛሬ ላይ ወንዶች ግን ይሄንን ያደርጋሉ የሚለው ነገር በጣም ጥያቄ ውስጥ ይገባል። አንዳንዴ ወንዶች ሲበድሉ እናያለን። ይሄ ጋድ ያለ ነገር ነው። መልካም የሆኑ ወንዶች እንዳሉ ያንቺን ባል የመሳሰሉ ሰዎች እንዳሉ ሁሉ በጣም ክፉ የሆኑ ሰዎች ይሄን ሸሪዓን ተገን በማድረግ ሴቶችን የሚበድሉ ሰዎች አሉ ይባላል። ብዙ ጊዜ የተጋነነ ቢሆንም አንዳንዴ አብሮ ሀብት አፍርተው ከሱ ጋር ተሰብራ ምን ብላ መልኳን አጥታ እቺን እዚህ ጋር እንደ ዕቃ ቆጥሯት ጥሏት ወጥቶ ያቺን የ18 ዓመት ልጅ አገረድ የሚፈልግ ወንድ አለ። ይሄንን ሸሪዓው ይደግፋል አይደግፍም ሌላ ርዕስ ውስጥ ነው መንገባው። ለምን የረሱልን ሰለላሁ ዐለይሂ ወሰለም ህይወት ካየን ከአይሻ ውጪ ሌሎቻቸው ብዙ ኬዝ ያለባቸው ሰዎች ናቸው። እዚህ ሀበሻ መታ ባሏ ከፍሮ ሙቶባት ከዛ በኋላ የልጅ እናት ነች። ያቺን ትሪት ለማድረግ ረሱል ሰለላሁ ዐለይሂ ወሰለም አግብተዋታል። እነ ሰውዳን ብናይ ሌሎቹ ቤተሰቦቻቸው ካፊሩ ነው ወደ ኩፍር እንዳይሄዱ እነሱን ለመጠበቅ ነው ረሱል ሰለላሁ ዐለይሂ ወሰለም ያገቡት። ከአይሻ ውጪ ልጅ አገረድ የለችም። የዛሬ ወንድ እውነት ሸሪዓውን እንትን ለማድረግ ነው ስሜቱን እየተከተለ ነው የሚለው ሌላ ጥያቄ ውስጥ ነው የሚገባው። ለምን እዚች ጋር አለቻ የሚወደደው እኮ እዚህ ጋር ባሏ ሞቶባት ብዙ ችግር ውስጥ ያለችው ነች። አማርጦ ግን እሺ እሱንም አማርጦ ያግባሽ ያም حرام አይሆንበትም። የዚህኛዋን ሐቅሳ ያንደኛዋን ይጠብቃል ወይ ብለን ካየን አብዛኞቻቸው ሐቂቃ አይጠብቁም። በተለይ ደብቆ የሚያገቡ ሰዎች እኔ በጣም ነው የሚገርመኝ። ነገ ለአኺራቸው ምን እንዳስቀምጡ አላውቅም። የመጀመሪያዋን የሚበድሉ ሰዎች አሉ። ከዛ አንፃር ነው እነዛ ወንዶችን ለመንቀፍ ነው እንጂ እንዳንቺ አይነት ያሉ ሸሪዓውን ጠብቆ ዲኑ ያዘዘውን ትዕዛዙን ጠብቆ በተለይ ፍትሃዊው ነው ሁለቱንም ማስደሰት ከቻሉ አንቺ ራስሽ ስትቃወሚ ከአላህ ጋር ግብግብ ፈጥረሻል ማለት ነው። ከዛ ውጪ ግን ያሉ ሰዎች ሌሎች ወንዶች ሊስተካከሉ ይገባል። ሐቂቃውን ለማውራት የዛችኛዋን ሐቅ መጠበቅ መቻል አለባቸው። አንዳንዴ ታያለሽ መሰለሽ አሁን ማለት ነው ሁለተኛ ስላገባ ሳይሆን ወንዶች በየቤቱ ብትገቢ በጣም አብዛኛው ትዳር ሴቶች እያለቀሱ ነው፣ ሚስቶች እያለቀሱ ነው። ስለ ሁለተኛ ብቻ ሳይሆን በቃ የረሱል ሰለላሁ ዐለይሂ ወሰለም ሱና ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በሚይዙ ልክ እነሱ ይዛሉ የለም ከነጭራሹ የለም። ሲቀጥል ደግሞ በየቤቱ በጣም ብዙ ሚስት ሁለተኛ ስለተገባባት አይደለም ነገርኩሽ። እኔ አሁን አንደኛ ሚስቶኛ አይቻለሁ። አንደኛ ሚስቶኛ ተበድዬ ተገፍቼ ክብርን ሳላቆጥቻለሁ። ሁለተኛ ሚስት ስለሆነች ወይ ሶስተኛ ስላገባባት አይደለም ሐቋን የሚጠብቀው። ገባሽ? ወንድ ልጅ በተሰጠው ልክ ነው። አሁን ለምሳሌ 4 ቢሰጠው 4ቱንም ማስተዳደር የሚችል ወንድ አለ። አቅል አለው፣ ዕውቀት አለው። አላህን ፈሪ መሆን ግዴታሽ ነው። ሁለተኛ ሚስት ሲያገባ ደግሞ የመጀመሪያውን የሚገፋ የመጀመሪያውን ዝቅ የሚያደርግ በየቦታው በጣም ብዙ እንዳለ ያ ደግሞ ምንድነው ጀነቱን የረሳ ነው፣ አኸራውን የረሳ ነው፣ አላህን የረሳ ነው። ገባሽ? ልክ እቺኛዋን ስትበዲ እንደዚሁ አላህ መልስ ይሰጥሻል። በተቃራኒው ደግሞ ብዙ ጊዜ ሁለተኛ ሚስት ለምሳሌ ምን አለ መሰለሽ እኔ አሁን ብዙ ማውራቸው ልጆች አሉና ምን ያጋጥመኛል መሰለሽ
ሁለተኛ ሚስት እንዳገባ ደብቆ ያገባና ልክ የመጀመሪያው አስታቅ ሁለተኛው ይፈታታል የመጀመሪያውን ፍራቻ ይሄም ትልቅ በደል ነው ገባሽ ካላህ ጋር ነው የምትጋጨው ሲጀመር ሚስቱን የሚፈራ ወንድ ሁለተኛ ማግባት የለበትም መሪ እሱ እንጂ ሚስት አይደለች የሚስቱን ሀቅ የማይጠብቅ ወንድ ሁለተኛ ማግባት የለበትም ሲጀመር ሁለተኛ ሆና የምትመጣ ሴት የመጀመሪያ ሚስቱን ካላከበረ የመጀመሪያ ሚስቱን ሚነቅ ከሆነ ለምን ትገባለች ነገ በራሷ እንደማይደርስ በምን አለ በምንም እኮ እንትን የለሽም ማለት አዎ የመጀመሪያ ሚስቱን እንዴት ትሪት ያደርጋል እንዴት ይዛል ለምንስ ነው የሚያገባው ምክንያቱስ ምንድነው ያን ነገር ማወቅ አለብሽ ገባሽ አላህ Subhanahu Ta'ala ሲሰጣቸው ምንም አይነት ምክንያት አልሰጣቸው በቃ አዲል ከሆናችሁና ማስተዳደር ከቻላችሁ ነው እንጂ በዚህ ምክንያት አላላቸው በቃ ፈቅዶላቸዋል እዛውስ መግባት አንችልም እንዳልኩሽ ደግሞ ልክ የመጀመሪያው ሚስት ሲበድል አላህ መልስ ይሰጣል ሁለተኛውንም ሲበድል እንደዛ ትዳር ላይ ብዙ ጊዜ የሚታሰበው የመጀመሪያው ብቻ እንደምትበደል ነው በየቦታው ግን ሁለተኛው ሚስት ስለሆነች የምትበደል ብዙ አለች እንትን ነው በቃ የመጀመሪያው መጥፎ የምትሆንበት ጊዜ አለ ሁለተኛው መጥፎ የምትሆንበት ጊዜ አለ ሁለተኛው መጥፎ ሆና እቺኛዋን በቃ ሁለተኛው ባለ ጊዜ ነኝ ብላ የመጀመሪያዋን የምትበድል እንዲረሳ የምታደርግ ምናምን አለ እንደዛውም በተቃራኒ ግን የመጀመሪያ ሚስትም ሆና ደግሞ በጣም ብዙ መጥፎ ሴቶችም አሉ በሁለቱም ሳይድ ነው ገባሽ የመጀመሪያው መሆን ሁለተኛው መሆን የቁጥር ብቻ ለውጥ ነው እኔ ባየሁት ማለት ነው የመጀመሪያ ሚስት ሆና ሁለተኛዋን ስለማትወዳት ሆን ብላ በቃ በሷ ተራቀን በልጆች እያስደወለች የምትበጠብጥም በጣም ብዙ ሴቶች አሉ ወላሂ ነው የምልሽ ልክ በቃ መተኛ ሰዓታቸው ወይ ደግሞ ሰዓታቸውን ጠብቃ ምናምን ደውላ ልጆች ናፈከን እንዲያልከን እንዲረብሽ የምታደርግም አለች በሱ ተራ ደግሞ ልጆች እንዲሆነዋል ልጆች እንዲፈልጓል እንዲካላመጣህ እንደዛ የምትል አይነት ሴት አለች ስለ ሁለተኛ ሚስት ብቻ መጥፎነት ለሷ እንዲምታረግላት አለህ ለኔ እንዲያታደርግም ለሷ እንደዚህ ምናምን ጭንቅላቱን የሆነ ነገር ውስጥ የምታስገባም ሴት አለች እና ከሁለቱም የቁጥር ለውጥ ነው እኔ ማምነው ማለት ነው ሁለተኛ ሚስት ሆና አዛ የሆነች ሴት አለች መጀመሪያ ሚስት ሆና አዛ የሆነች ሴት አለች እኔ በማውቀው ማለት ነው እኔ የምንኖርበት አካባቢ አሁን ብዙ ሁለት ሚስት ሶስት ሚስት አራት ሚስት አግብቶ ይኖራል ስልጤ ሰፈር አካባቢ እና የመጀመሪያም ሆና መጥፋለች ሁለተኛም ሆና መጥፋለች እንደዚሁም ደግሞ የመጀመሪያው ጥሩነት የሁለተኛውን ጥሩነት የሚገዛበት ሰዓት አለ ልክ እንደኔ ማለት ነው የሷ ጥሩነት ነው እኔን ጥሩ ያደረገኝ ባሽ የሷ አቀባበል ነው እኔም ጥሩ እንደሆነ ያደረገኝ እንደዛም አይነት አለ ያው እንትኑን ዳኛነቱን ለአላህ እንተውና ማስተላለፍ የምንፈልገው ምንድነው ወንዶች የሚስቶቻቸውን ሀቅ ጠብቁ የመጀመሪያውን አንልም የሁለተኛውን አንልም የምንም አንልም ሀቅ አለባችሁ በጣም ትልቅ ሀቅ አስቢው ስንት ነገር ሆነሽ ኖረሽ ኃላፊነት የተሰጠሽን ምናምን በጣም ብዙ ነገር የሆንሽለትን ባልሽ አላህ ፊት ስትከሽው አላህ ፊት ለሳት ስትልኪው ስበሻል ከባድ ነው አይደለ እዚህ ሆኖ በቀላሉ ማስተካከል የሚችሉትን እኛም በገፉን እኛም ባስለቀሱን ግን ሄደን ለአላህ ተናግረን ወደ ሳት ስንልካቸው ምክንያቱም ሀቅ አለ ስለዚህ ልላችሁ የምችለው አዲል ሆኑ የሚስታችሁን ሀቅ ጠብቁ ከሰው አትነስባችሁ እጃችሁ ላይ ስላለሽ ደግሞ አትቅለልባችሁ የመጀመሪያ ሚስት ወርቅ ናት ሁለተኛ ሚስት ደግሞ ሪዝቅ ናት የሚገርምሽ ነገር ማለት ነው እና ሀቋን ጠብቁ ነው ለምሳሌ የሚስታችሁን ሀቅ ጠብቁ እንዳልሽው ነው ሁለተኛም ሆነች ሶስተኛም ሆነች አንደኛ ሴት ናት የሴት ሀቅ የሚባል ነገር አለ አንዳንዴም እንዳልሽው ሁለተኛም ሆና የምትበደል ሴት አለች መጀመሪያ ደብቆ ያገባና ወይንም ማስማማታለው ምናምን ብሎ ያገባና ያቺ ኃይለኛ ስትሆን ልጆች ከሚበተኑ ምናምን ብሎ አስረግዞ ሁሉ የሚፈታ ወንድ አለ አላህን የማይፈራ ከዛ እዚች ጋር ህይወቷን አንዴ አመሰቃቅላዋለች ወልዳለች ምናምን ነገር ብዙ የሚፈጠሩ ነገሮች አሉ ብዙ ነገር እናያለን ሴቶችን በዛው ልክ ወንዶች ላይ ብቻ እንትን አንለምና ሴቶችን ራሳችንን ማስተካከል መቻል አለብን ብዬ አምናለሁ አንዳንዴ ወንድየው ከአቅሙ በላይ ሆኖ በቃ ሸሪዓው ግዴታ የሚያደርግበት አለ አይደለ እንደዛ አይነት እንትን ውስጥ ገብቶ አይ ነው በቃ እኔ ራሴን አጠፋለሁ አንተ እነሱን ራሳችንን አስተካክል ለማለት ወዳለሁ አንዴ ደግሞ አላህ ቀድሮ ካመጣብን ወደን ብንቀበል የተሻለ ነው የአላህን ቀደር በአላህ ቀደር ማመን እንዳለ ሆኖ ማለት ነው ለዛ
በአላህ ቀደር የምናምን እስከሆነ ድረስ ደግሞ የአላህን ውሳኔ ወደን መቀበል መቻል አለብን ብዬ አምናለሁ። ይሄ ተንኮለኝነት የአኺራ እህት ነች እቺም እና እሷን እንዲጠላ የእሷ ህይወት እንዲመሰቃቀል የመጀመሪያም ሁለተኛውም እንበል እንደዛ አይነት ችግሮች እንዳይፈጠሩ በተቻለ መጠን ኸይር ነገር ለእርስ በራሳችን ብንተሳሰብና ብንተዛዘን የተሻለ ነው የሚለውን መልእክት ለማስተላለፍ እወዳለሁ። መርሃባ ብዙ ቆየን እዚህ ርዕስ ውስጥ። ይሄ ርዕስ ትንሽ ወዛገባል ትንሽ ይከብዳል እውነቱን ለመናገር ለሴት ልጅ። መርሃባ እሺ ኒቃብ ስትለብሺ እንዴት ነው አልከበደሽም? ወደ ኒቃባችን ደግሞ እንመለስ። ኒቃብ ስለብስ ትንሽ የመጀመሪያ ከብዶኛል፣ ግን ከልጅነት ጀምሮ ሜቢ ልታውቂያት ትችያለሽ። ያስቀራችኝ ሀያተል ኩብራ ትባላለች። የሷ ተማሪ ነኝና በጣም ኒቃብ እንድጓጓር አርጋ ነው ያሳደገችኝና እላት ነበረ እኔ ሳድግ እንዳንቺ ኒቃቢስት ሆናለሁ ምናምን አንቺ እብድ ምናምን ትለኝ ነበረ። እና የኒቃብ ጉጉቱ ስለነበረኝ ልበሺ ምናምን ሲለኝ በቃ ቤተሰብ ማሳመኑ እንጂ ለራሴ አልፈራሁም። ሄጄ እንትን አልኩኝ። የመጀመሪያ ሰሞን አካባቢ ትንሽ አይንጋ ምናምን ይጨንቃል አይደል? እንደዚህ ምናምን ስቲል በመኪና እየሄድኩ ታክሲ ስሮኝ ከፍተውና ተናፍሼ እንትን እለው ነበር። መልሽዋለሽ? አዎ። እና የሚያቀሽ ሰው ስታገኝ አንቺነትሽን ለማስረዳት ይከብዳል። በተለይ እኔ ኒቃብ ትለብሳለች ጭራሽ የሚያስበው የለም። ለነገርኩሽ ቀውስ ነኝ፣ እብድ ነኝ፣ አለባበሴ ልክ አይደለም። ቁርአንም እየቀራሽ? አዎ ቁርአንማ በልጅነታችን ነው ነግሬሻለሁ። በህፃንነቴ ነው ያከተምኩት። 01 ላይ እዚህ ችግር የለብሽም ቶሎ ትጨርሻለሽ። ግን አለባበስ በቃ ይሄ አባያ በሱሪ አጭር ቀሚስ ሼፒ ነገር ነው ትለብሻለሽ። ቁርአን ቤት ላይ አፍዋን አቋረጥኩሽ አያስተምሩም ነው? ይሄ አደብ የሚባል ተርቢያ የሚባል ነገር አልነበረም? ስለ አለባበስ ነው አንቺ አፈንግጠሽ ወጥተሽ ነው እዛ ስትሄጂ ልብስ አለው እኮ አባያ ወይ ጅልባብ ነው ለብሰሽ የምትሄጂው ቁርአን ቤት። ስለዚህ ቁርአን ነው የምንማረው። ቁርአን ብቻ ነው ቀርተን የምንወጣው። ትምህርት አልነበረም በእኔ ጊዜ። ቁርአን ቀርተን ነው የምንወጣው። ያው ቤተሰብም እኮ ይዞኝ ነው ያደኩት በጣም። ግን እንደዛውም ቢሆን ይሄ የሚያስጠላ አለባበስ አይደለም ለብሰው። አሁን ሱሪ ለብሽ ወጥቻ አላቅም ከነጭራሹ። ግን ይሄ በአባያም ቢሆን ብትለብሺ ስለብሺ ደግሞ ሼፒ ልብሶች አሉ አይደለ? ሼፒ የሚያረጉ እነሱ ልብሶች ምናምን ትለብሻለሽ። ላይክ አሁን ላይ እንደተለመደው አይነት አለባበስ ማለት ነው። እና እንደነገርኩሽ ዘናጭ ምናምን ባል አይነት ልጅ ነበርኩ ነው። ልክ ነርሲንግ ላይ ስትሆኚ ደግሞ ሱሪ ነው የሚለበሰው። ትንሽ እንደዛ ስለነበር ትንሽ መጀመሪያ ከብደኛል ብዬ ፈራው። ግን ያው አስተሳሰሪ ምናምን እነሱ እንጂ ያን ያህል ማተር አላደረገም። ከዛ በኋላ ቢያንስ ከ3 ወር ምናምን በኋላ ካልሲ ሳለብስ ከለበስ ከወጣሁኝ ራቆቴን ወጣው ያለ ስሜት ጭንቅ ይለኛል፣ ከብድ ይለኛል። እዛ ደረጃ ነው የደረስኩት። የትኛው ነው ኮንፊደንስ ያለው? ኒቃብ ነው እንጂ ጥያቄ የለው። ኒቃብ እኔ አሁን በኒቃብ ቆንጆ እንደመሆኑና በኖርማል ቆንጆ አልሆንም። አክቹሊ ኒቃብ መሰተሪያ ነው፣ መሸፈኛ ነው። ግን ካሳመረን ምን እናደርጋለን? በጣም ቆንጆ ያደርጋል ኒቃብ። ወላ ሰንስክሪን አያስፈልግ፣ ሞይስቸራይዝ አያስፈልግ። በቃ በራሱ በቃ መልክሽን ራሱ ያመጣዋልና መታደል ነው። መልክሽን የተፈቀደልሽን ነገር ለባልሽ ብቻ ማሳየት በራሱ ወላሂ ትልቅ ኒዕማ ነው። በጣም ደስ የሚል ነገር ነው። አልহামዱሊላህ ማሻአላህ። ኒቃብ እንደውም ያ የሚከብድ ይመስለኛል ከኒቃቡ ይልቅ። ምክንያቱም ገና ይሄ ምን የታየ ምን እንደዚህ ሆነ ምናምን ጭንቀት ነው እሱ ራሱ አይደለ? እንዴት ልራመድ አይኔ ላይ ምን አለ ምናምን የሌለሽን ሀያ ነው የሚሰጥሽ። ባይዘው ማንም ወንድ መቶ ሊጨብጥሽ እንትን አይልም። ኖርማል ሲሆን ግን ያው መቶ ሰላም ይልሻል። ማንም አይመጣም። ፕላስ ደግሞ ሰው ጋር የሚሰጥሽ ክብር፣ ሰው ጋር የሚሰጠኝን ክብር አይና አላህ ጋር ምን ያህል ይሆናል ክብሬ ታያለሽ። እንደዚህ ሴቱ ተገላልጦ ፋሽኑን እንትን ብሎ ፋሽኑን እየተከተለ ያላህን ቃል በረሳበት ሰዓት አንቺ ከዛ ላይ ወጥተሽ ደግሞ ያላህን ቃል ተከትለሽ ስትለብሺ በጣም ጥሩ ነገር ነው፣ ትልቅ ነገር ነው። እኔ እንደነገርኩሽ ነው አላህ ስለመረጠልኝ ነው እንጂ ኒቃብ በእኔ ባህሪ ጭራሽ ኒቃብ ትለብሳለሽ ብሎ የሚያስብ ሰው አልነበር። አልহামዱሊላህ ረቢል ዓለሚን ማሻአላህ አላህ ያቆየልሽ። መርሃባ ወደ ቲክቶክ ዓለም እንዴት መጣሽ? ዛሬ ላይ ቲክቶክ ላይ ብዙ ስራዎችን እየሰራሽ ነው ያለሽው። በተለይ እርዳታዎችን ምናምን እንትን ያለሽ ሰዎችን ተረጃለሽ፣ ሰዎችን እንዲረዱ በር እየከፈትሽ ነው እና ያለሽው። ወደ ቲክቶክ ዓለም እንዴት መጣሽ የሚለውን እናንሳ። ወደ ቲክቶክ ዓለም ከኒቃብን በፊት ተሰራ ነበር። ያው ነርስ በነበርኩ ሰዓት
ሆም ኬርም ስሰራ ላይቭ ገባ ነበር ረጅም ሰዓት እና በዛ ሰራ ነበር ግን ያኔ በዘፈን በምናምን የቀላቀልኩ ሰራ ነበር ከዛ ኒቃብ የመጀመሪያ ኒቃቤን ባለቤቴ ደስ አይለውም ሚዲያ ላይ የምትወጣ ሴት አይፈልግም ግን የመጀመሪያ ቪዲዮዬን በኒቃብ ቤት ውስጥ ሆኜ ዝም ብዬ ሲኒ ምናምን ያስተካከልኩ ፖስት አደረኩት በጣም ወጣ ማለት በዛ ሰዓት እኔ ጌታዬ 200 300 እይታ በነበረኝ ሰዓት ያኔ ወደ 10,000 ምናምን እይታ መጣው የመጀመሪያ ቪዲዮዬ ከዛ ከ1000 በላይ ላይክ በጣም ደስ አለኝ ከዛ ኮሜንቱ እንዳለ እናናምንም አንቺ ነሽ የምር ኒቃብ ለብሰሽ ነው የምር አንቺ አታደርጊው ምናምን አንዳንዱማ በቃ ለቪዲዮ ብቻ ያረኩ መስሎ ኒቃብ መቀለጃ አይደለም ስርዓት ምናምን ከነም ከዛ በፊት መፖስታውን ያውቃሉ ከዛ እንደዛ ከዛ ሁለተኛ ደግሞ በሐዲስ ሰራ እሱ ሰራ ጭራሽ 10,000 ላይ ካለፈ እንደዛ በቃ ምን ልስራ ጓጓው ተጓጓለሽ በጣም ወይኔ ፈመስኩ በቃ ፈመስኩ ለባሌ ፈመስኩ ቪዲዮ አትልቀቂ አልፈልግም ምናምን አሁንማ ፈምሻለሁ አልሰማህም ምናምን ከዛ በቃ እንደዛ ምናምን አልኩት ከዛ ቪዲዮ አንዳንድ ስለቅ እሱን ለትንሽ ሰዓት ብሎክ አደረገዋለሁ ቪዲዮ እንዳያ ይቆጣኛል ቪዲዮ ለምን ትወስቻለሽ ይልኛል ስለዚህ እሱ ቪዲዮዎች እንዳያው ለትንሽ ሰዓት ብሎክ አደርገዋለሁ ቪዲዮ ቫይራል ወጥቶ ምናምን ተንካለ አሪፍ ሐሳብ ነው አልቸገረኝም ብታይ በቃ በትንሽ ቢያንስ በ6 ወር ምናምን 150,000 ፎሎ ገባልኝ ከ5,000 ምናምን ማለት ነው መጀመሪያ ሰራለሁ ግን 5,000 ምናምን ፎሎ ነበረኝ በቃ አልፈጀብኝም ሰዓት ባንድ ይወጣል ከዛ በቃ እንደዛው ሲመጣ በሊቢያ ጉዳይ ገባንበት አንድ ሰፈሪ ልጅ ሊቢያ ላይ ተያዘ 01 ልጅ እና እሱን እናግዘው ተብሎ እኔ ቤት ላይፍ ገባን ከዛ በሁለት ቀን 700,000 ብር ነው ምናምን ሰበሰብን በመጀመሪያ ስራችን ሶ እንደዛ እየተባለ እየቀጠል ነው በየጊዜው በየሶስት ቀኑ ምናምን ይያለን ወደ 10 ሰው ከሊቢያ ወጣው ከጓደኞቼ ጋር መተባበር እኔ ቤት እየተገባ እንደዛ ከ10 ሰው በላይ ሆነ ማሻአላ ከዛ እንደዛ እየተባለ ታማሚ ሰው ያስጀመረን ታማሚም ሲባል አልহামዱሊላህ ሰው ይሰጣል በቃ አንቺ ብቻ ቀረቢለት በጣም ብዙ ያላህ ደጋግ ባሪያዎች አሉ ሰደቃም ይሰድቁ የተሰጣቸው የሚያካፍሉ ይሰጡናል ከዛ በቃ እንደዛ እያለ ወደ እርዳታው ደግሞ ሙሉ ለሙሉ ገባው ማለት ነው በቃ የተቸገረ ሰው ሳይ ወይ ደግሞ በውስጥ ካወሩኝ እንትን እላለሁ ጓደኞቼን አወራና ላይቭ እንገባለን እንደዛ አሁን ላይ እርዳታ ላይ ትሰራለሽ ማስታወቂያዎችን እየሰራሽ ነው ያለሽው ማስታወቂያዎቹ እንዴት እየሄዱልሽ ነው አሪፍ ነው ትንሽ እኔ ከስራዬ ጋር ይጋጭብኛል ስራ ቦታዬ ጧት መግባት ስላለብኝ የግድኔ መኖር ስላለብኝ እስከ 10 ሰዓት ሄጄ እንደልቤ መቅረጽ ምናምን አልችልም ብዙ ፕሮሞሽን እንደው መልሳለሁ እና በጊዜ ከ10 በኋላ መቀረጽ የሚችል ሄጄ መቅረጽ የምችለው ምናምን ከሆነ በዛ አስማማለሁ እና ማስታወቂያውንም ይሰራለሁ አልহামዱሊላህ አሁን ነርሲንጉን ትተሻል ሙሉ ወደ ንግድ ነው የገባሽ ምግብ ቤት ኒቃብ ስለብስ በቃ ሙሉ ለሙሉ ታቆሚዋለሽ ያው በኒቃብ ጭራሽ ነርሲንግ አይመችም ዶክተር እንደው ይሰራሉ ዶክተሬት ይመቻል ነርስ ስትሰሪ ግን ጭራሽ አይመጣውም ደግሞ ሱሪ ለብሰሽ ኒቃብ አይሄድም ሁለተኛ ባለቤቴም ደስተኛ አይደለም ሀጅ ነቢ ነው የምታገላብጩ እንደምትነካኪው ምናምን እና ቀደ ፍላጎት አልነበረው ወደ ራሱ ጋር ሬስቶራንት አለው ሬስቶራንቱ ገባው ሬስቶራንቱን በቃ ራሴ እንትን ማለት ጀመርኩኝ ማለት ነው ማኔጅ ታደርጋለሽ አዎ ሬስቶራንቱ ላይ ማኔጅ ያደርኩ እየሰራው ነው ማሻአላ በጣም ደስ የሚል ቆይታ ነው መርሐባ ብዙ የህይወት ታሪክሽን ቃኘን ወጣ ወረዶች ነበሩ ፈተናዎች ነበሩ እነዛ ፈተናዎች ደግሞ በደስታና በጥሩ ህይወት ተካካሱ ማሻአላ በጣም ደስ የሚል ነው እስከ አሁን የነበረን ቆይታ እኔ በኔ በኩል የነበሩትን ጥያቄዎችን ጨርሻለሁ ምናልባት አንቺ ቀረ የምትዩ ነገር ካለ የምታስተላልፊው መልእክት ካለ ድሉ ልስጥሽና በዚሁ እንሰነባበት መርሐባ ያው ብዙውን አውርተናል እኔ ያህል ብዙም እንትን አይደለም ግን ለለምችለው ባነሳነው ቶፒክ ስለ ሚስት ሲወራ ወንዶች አደራ አማና ሚስቶቻችሁን ጠብቁ ሚስቶቻችሁን ተንከባከቡ ምላችሁ ነገር ያንደኛውን ጉድለት ያንደኛው ከአንድ በላይ ሚስት ያገባችሁ ያንደኛው ለሁለተኛ መታችሁ አትንገሩ የሁለተኛው ለሶስተኛ ብቻ ለሚስት አታውሩ ያ ነገር ጥሩ አይደለም በሚስቶች መሃል ቅሬታን ይፈጥራል የሆነ ነገር ለዚህቺ ገስተህ ለዛች ባልገዛ ቁጥር ደግሞ ያ ነገር አላህ ፊት ያስጠይቃል ስለዚህ አዲል ካልሆንክ ደግሞ አታግባ ከነጭራሹ
ለሴቷም ደግሞ ማስተላለፍ የምችለው አሁን አንዳንድ ሚዲያ ላይ እናያለን ሁለተኛ ሚስት ሆና ገብታ መጀመሪያዋን አንዳንድ ጊዜ ጣል ምታረግ ስማን ምታነሳ ምናምን በቃ ሚቹዋል መሆን ግዴታ አይደለም ከዛ በተረፈ ግን ስለሷ ደግሞ መጥፎነት የማውራት ደግሞ መብት አልተሰጠንም ማንንም ለማንንም እንትን አይልም እና ያ ደግሞ የማንጉለት ነው የባልየ ጉለት ነው እኔ ወጥቼ ስለሚስቱ መጥፎነት ታውርቼ ስገባ አይለቀኝም እሷ ስለኔ መጥፎነት ሲወራ እንኳን ሰምታ አዳምጣ ከመጣች ዝም እንዳለሽ ካወቀ አይለቃትም ስለዚህ ሚስቶችን መምራት ምትችለው አንተ ነህ መሪ ተደርገሃል ሚስቶችህን ያዝ በቻለ አቅም አንዷን እንድታውራ አትፍቀድ ገደብ አበጅላቸው ከዛ በተረፈ ደግሞ ለሁለተኛ ሚስቶች ማስተላለፍ የምፈልገው በየቦታው ስማቸው በቃ በጣም እንትን ብሎ እነዚህ ድራቢዎች ናቸው እነዚህ እንዲናቸው ተብለው አንገታቸውን ሰብረው የሚኖሩ አሉ አንገትሽ እንዳደፊ አላህ ሐላል አድርጎልሽ ነው የገባሽው ሚስት ነሽ ከዛችኛው እኩል መብት አለሽ ስለዚህ የሰውን አፍታዩና የራስሽን ኑሪ ሪላክስ አድርጊ እሱ በሌለ ጊዜ ራስሽን ተንከባከቢ ማለት ፈልጋለሁ ከዛ በተረፈ ጥሩ ሁኚ ጥሩነት ለራስ ነው መልሶ ይከፍልሻል በቃ እዚህ እንትን እንላለን እዝነት ይኖረን ወንዶች ወንድነታቸውን ኃላፊነታቸውን ይወጡ ወንድ ይሆኑ ነው እንደዚህ ሚስቱን የሚያሰድብ ወንድ በነገራችን ላይ ለራሱ ወንድነቱን አላስከበረም ለቤተሰቡ ኮሚያማው እንዳለ ታውቂያለሽ አይደል ወላሂ ሚስቶቹን መጥቶ ለቤተሰቡ ማያማ አለ አንዳንድ ደግሞ ጠንካራው እንዳለ አይደለም እህቶቹ እናትና አባቱ የሚስቱን ስም እንድታነሳ ማያደርግ ጀግናው እንዳለ ጥፋት አጠፋሽ አይደለ በእናትና አባቱ እንኳን አይናገርሽ በእህቶቹ ፊት አይናገርሽ አሳልፎ አይሰጥሽ ጥፋት እንዳጠፋሽ ከዛ ግን ቤት መጥቶ ለምንድነው እንደዚህ ያደረግሽው እንደዚህ ያደረግሽው ልክ ነሽ ይለኛል እኔ አሁን ግን በእነሱ ፊት ቢሞት አይናገረኝም ወላሂ ቢሞት አይናገረኝም እና አሳልፋችሁ አትስጡን አደራዎቻችን ናት ከምንም በላይ የረሱል አደራ ነን ስለዚህ ጠብቁን ተንከባከቡን ጥሩ ነገር ሲያደርጉ ደግሞ ለነሱም ጥሩ ነው የሚሆነው ታውቂያለሽ ሴት ልጅ ጥሩ ትዳር ከኖረች ባልየው ታድሏል በቃ እንክብካቤ ነው ስለዚህ እንደዚህ ያን ነገር ማስተላለፍ ፈልጋለሁ مرحبا እጅግ አድርጌ አመሰግናለሁ ጥሬና አክብረሽ እዚህ ድረስ መጥተሽ እነዚህን የመሳሰሉ ከህይወት ልምድሽም ስላጋራሽን እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ አክብረሽ ስለጠራሽ مرحبا የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን እንዲሁም ሱመያዎች ፖድካስትን እየተከታተላችሁ ላላችሁ እህት ወንድሞች እንግዲህ የዛሬው ቆይታችን የተከታተላችሁትን ይመስል ነበር ቀጣይ ሳምንት በሌላ እንግዳ እስከምንገናኝ ድረስ ባላችሁበት የአላህ ሰላም ከናንተ ጋር ይሁን ወሰላሙ አለይኩም ወራህመቱላሂ ወበረካቱ